ጃኒ በጣም ጓግታለች ቢከስ ስለት ማስገባት አለባት አይደል? ስለቴ ደግሞ ደርሶልኛል። የሞተ ሰው ትወዳለህ? ኧረ በጌታ በኢየሱስ የት ነሽ ውዴ? እወዳለሁ። ሰላም እንዴት ናችሁ? ወደማ ቤተሰቦቻችን እንኳን ደህና መጣችሁ ወደ ዩቲዩባችን። ዛሬም የተለያዩ ሪአክሽን ቪዲዮዎችን ይዘናል። ዘና ትላላችሁ፣ ፈታ ትላላችሁ፣ የትም እንዳትሄዱሽ። የተወዳችሁና የተከበራችሁ ተመልካቾቻችን እኔ አዱናኝ እሱ ደግሞ ለዓለም ነው። እንደተለመደው መተናል። ሪአክሽን ቪዲዮዎችን ይቀጥላል። ዛሬ በጣም ገራሚ ቪዲዮዎች አሉ። ያልተጠበቁ ክስተቶች አሉ ላይቭ ላይ የተፈጠሩ፣ እንዲሁም ዝም ብሎ በቪዲዮ ላይ የሚያሉ ነገሮች አሉ። እነሱ ቪዲዮዎች እናሳያችኋለን። ዘና ፈታ እንላለን አብረን። ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እሺ ወደ መጀመሪያው ቪዲዮ እንሂዳ። የመጀመሪያ ቪዲዮአችን እንግዲህ እስኪ እናየው አብረንና ጋይስ እንደምን አላችሁ? ዛሬ እንግዲህ ገብርኤል ነው እንደምታውቁት ማለት ነው። ጃም አምሮባታል፣ ፏ ብላለች። ያው እኛም ማች አድርገናል በምንችለው አቅም። ጂንስ ባረግነው የታችኛው ነጭ ሱሪን አጥቼው ነው። አሁን ወደ አዋሳ እየሄድን ነው ማለት ነው። መኪና እየጠበቀን ነው ታች። የሚገርም ቀን ነው የሚሆነው። ተከታተሉን፣ ትወዱታላችሁ። ጃኒ በጣም ጓግታለች ቢከስ ስለት ማስገባት አለባት አይደል? ስለቴ ደግሞ ደርሶልኛል። ስለቱን ለማወቅ እኔ በጣም ጓጉቻለሁ። ምን እንደሆነ ጠይቂያት ንገሪኝ ብያት አትሰማም። አሚን አትነግረኝም። ዛሬ ትነግረኛለች። ስለዚህ ዛሬ እኔ ጓጉቻለሁ በጣም። ተከታተሉን እሺ። ወዳችኋለሁ። እንኳን አደረሳችሁ። ምንድን ነበር ስለቱ? እኔ እንጃ፣ ዝም ብለን እንገምት። ኦኬ ፈጣሪ ሆይ እባክህን የልቤን መሻት የሚፈጽምልኝ ስጠኝ ብላ ሊሆን ይችላል። እሷና ፈጣሪ ብቻ ነው። እሺ ወደ ቀጣይ ቪዲዮ ነው። እስኪ ለማንኛውም አዋሳ ገብቷል ቤተሰቦቻችን። እንግዲህ ደግሞ ሌላ አንድ አስደንጋጭ ነገር ላይ በላይ ተፈጥሯል። እስቲ እሱን ነገር ብናየው ጥሩ ይመስላል። የሞተ ሰው ትወዳለህ? ኧረ በጌታ በኢየሱስ እኔ ምን አውቃለሁ? ምንድን ነው አይዛክ? በእናትህ ከዚህ በኋላ ስማ፣ ለሊት ነው እንተኛለን። እኛ ጋር ለሊት እኮ ነው እንዴ? አይ በእናትህ ተይ። ኦ ማይ ጋድ ብሮ፣ ኑሮ ራሱ ጭንቀት ሆኖብናል። ጭራሽ ሌላ ግን ስድስተኛው ሰማይ ሲሄድ ሰይጣን የለም እና ይሁሉ ሲሆን ሰይጣን አረ ናዝሬቱ ኢየሱስ እኛ ያገባን ከዚህ በይተሽ ደህና ነሽ? ደህና ነኝ። አይ ደህና መሰለኝ። አረ ምንድን ነው? አረ መጽሐፍ ቅዱስ አለ በኢየሱስ በቃ ስለ ሰይጣን ነው። አይዛክ ሁሉ ነገር ሲፈጠር ግን ይሄ ሁሉ ነገር ተፈጥሮ እናንተ ደህና ናችሁ አይደል? ደህና ነኝ ብላችሁ። አዎ እግዚአብሔር ይመስገን ደህና ነን። አረ ነገር ምን ሆነሽ ነው? ምን ሆንኩኝ? ምንም ኮመንት ላይ እኮ የሆነ ነገር እኮ ይጻፉልኝ እኮ ነው። አረ እነሱ አያውቁም። እኔን አውሩኝ እንዴ? ቁጭ ብዬ እንደዚህ አምሮብኝ ቆንጆ አንቺ ማውራታችን ራሱ በምን እርግጠኛ ነን? ይሁን እንዴት እንደማምር ጋይስ ታፕ ምንም አልሆንኩም። ምን ይሆንኩት? ምንም አልሆንኩም። ምንም አልሆንሽ። ምንም አትሆኝበት። እሺ ነው እንዴ? እኔ ብቻ ነኝ እንዴ ሴት? ለካ የሁሉ ሲሆን ወንዶች ደህና ናችሁ? ኧረ በኢየሱስ ኧረ በመድኃኒዓለም ስም ኧረ ደህና እንደሆነ አልፈለግሽም እንዴ? አይ ወንዶች እኔ ብቻ ነኝ ሴት ሳየው። ሲንደሬላ ምን ማለት እንደሆነ ታውቃላችሁ? ራፑዘና ፊልም ነው የማውቀው። ፊልም መሆኑን እናውቃለን። ጋይስ ታፕ ሁላችንም ትርጉሙ ምንድን ነው? አናውቅም። የተገፋች በእንጀራ እናቷና በእንጀራ እህቶቿ የተገፋች ማለት። ከዛ መጨረሻ ላይ ውጤታማ የሆነች እንኳን በጣም እንዴ! ይሄ የሚያስደነግጣል እንዴ ነው? ታሪኩ ያሳዝናል። ጀመር የምታወራው ነገር ምንም አልገባኝም። ምንድነው ምን ማለት ነው? የመጣች በእንጀራ እናቷና በእንጀራ ልጆቿ የተገፋች ሃው እንዴት ነው እንደዚህ ነው እንጂ ብቻ ተውት፣ ስንለፈው ብቻሽ። ወደ ቀጣይ ቪዲዮ ነው። የተፈጠረው ጉዳይ እንድታውቁ ብቻ ነው። ቀጣይ ቪዲዮ ክፈትልኝ ቤተሰብ። እንግዲህ ደግሞ አንድ በጣም አስገራሚ እንትን ነበረች፣ ትሬንድ የሆነች ልጅ። አንድ ልጅ ለስልኩ ነው መሰለኝ ወዲያለሁ አፈቅራለሁ ምናምን ትላለች እና አፍቃሪዋን ተገኝቶለታል። እሷ እንስማና ወደ አፍቃሪዋ እንሄዳለን። እስቲ ክፈት ቪዲዮ። ውዴ ወዳለሁ፣ አፈቅራለሁ፣ በጣም ነው የምወድ። በቃ ቃላት የለኝም። የምር በጣም ነው የምወድ፣ በጣም ነው የማፈቅር። ካንተ ጋር አሪፍ ላይፍ እንደሚኖረኝም ተስፋ አደርጋለሁ። ውዴ እወዳለሁ። ቻው
እኔን አይደለም ለካ ሸጋ ናት እኮ ልጅቱ። እኔም መስሎኝ ግን ምን ታደርገዋለህ? አፍቃሪዋ ተገኝቷል። እስኪ አፍቃሪዋ እናሳያችሁ። ቪዲዮን ክፈት። እሺ አፍቃሪዋ ተገኝቷል። ነው የት ነሽ የት ነሽ የት ነሽ የት ነሽ ህመምሽ የሳቀያለኝ እኔማ ተስፋ አይቆርጥም ይጠብቅሻለኝ። አይ ፍቅር ተሰማ። ፍቅር እኮ መጥፎ ነው እኮ በጣም። ይኸው ልጁ እንዴት እንደሚያብሰለስለው በጣም አብሰለስለው። ልጅቱ ራሱ እኮ አገላለጿ ነው። በእርግጥ አገላለጿ መጀመሪያ እንደዚህ ውዴ እወድሃለሁ አፈቅርሃለሁ ምናምን ላይ ስትቀሰለስ የልጁን ስሜት ተስር ወሰወሰችው። ተልቡ እኮ ነው የሚወጣው ከአንጀቱ። ድምፅ አወጣጡ ከአንጀቱ ነው የሚዘፍነው። ፍቅር ነው። አይዞህ እሺ ያልፋል። አይዞህ። ይሄ የአፍላ ፍቅር እኮ ችግር እኮ ነው። አይዞህ ይህንን በድል ትወጣዋለህ አንተ ጀግና ነህ። ነገሩ እወድሃለሁ ብሏለች፣ ምን ይሆናል? አፈቅርሃለሁ ብሏለች፣ ምን ይሆናል? መገናኘት ብቻ እኮ ነው የቀረችው። ናፈቀች። ወደ ቀጣይ ቪዲዮ እናልፋለን። ለማንኛውም እና ብቻ የሚገርም ነው እንግዲህ። ይሁን እስቲ ሌላ እና ቀጣይ ቪዲዮ አለን። እስኪ ቀጣይ ቪዲዮ ደግሞ እስቲ ክፈተው ጋር እርሳቸው ውረዱ። እሺ መርዞ ውረድ። ምንድነው የምትደርቀው? ውረድ። አይ በዚህ ነው የምንወርደው። ውረጅ። ክፈትና ውረድ። ምንድነው የምትሽኮረመመው እንዴ? እኔ አልችልበትም። ምንድነው ማትችለው? እንዴት እንደሚከፈት እህል ቢሆን እኔ ባልታጨረሰ ምንድነው ያዋረደኝ ዛሬ። እሺ አንተም በዛ ሞክር። ወይ በመስታወት እንውጣ እንዴ? ኧረ ተዋረደ። Please pay attention to the car during opening the door. አየህ አንተ ጠበት ነው ረዳው። ለማንኛውም ልጁን የሆነ ቀን ሆቴል ሾው ገብቼ ነበርና ሴንሰር ነው ውሃው ይለዋል አይመጣም፣ ይለዋል በዚህ አይመጣም፣ ይለዋል አይመጣም። ታሪክ ገልብጠን ባልናገር ደስ ይለኛል። ማለት ታሪክ ገልብጠን ማለት እንዴ? ይሄ እኮ ግልጽ እኮ ነው። ምን የተፈጠረ ነገር ግዴታ መቀረጽ አለበት እንዴ? እና ያው እንደሱ ነው ያላውቅ እንደሱ ሁለቱ ተገዳድሎ በምን ተበጋፍ። ለማንኛውም ወደ ቀጣይ ቪዲዮ እናልፋለን። እናንተ ግን ሰብስክራይብ ያደርጋችሁ፣ ሰብስክራይብ አስተያየታችሁን አስቀምጡ። ምን ይሁን፣ እንዴት ይሰራ ስለሚለው ጉዳይ ጻፉ። ውስጥ ምን ይሰራ ቀጣይ ቪዲዮ የቅጣት ማዕበልም እዚህ ሲታይ ነበረ። ምን ትናንትና ያልተሰማ ነገር የለም። የሞት ምንድነው የሞት በለው ትንሽ ነው የቀረው ከሞት ያልተናነሰ ቅጣት። እሺ እንየው። ለማንኛውም እስኪ ቤታ የሁለቱን ቅጣት ደርግ ልስጣችሁ ነኝ። አንደኛ ስንተኛ ፎቅ ነው ያላችሁ ፍራይዶች እናንተ? አረ እንትን ምድር ነው ግራውንድ ነው ቤዝመንት ነው። ግራውንድ ከስር ነው። በመስኮት ዝለሉ፣ ችግር የለውም። በመስኮት ዝለሉ። ግራውንድም ሁኑ ፎቅ ላይም ሁኑ 10ኛም ላይ ሁኑ በመስኮት ዝለሉ። ብቻ ሊያችሁ መዝለላችሁ። እሺ ሌላስ? ሁለተኛ ኳሬንት መያዝ። አንተ ቆይ ኮረንቲ ምንድን ያለ? ቆይ ከኤሌክትሪክ እንዴ ከሰው ጤነኛ አይደለም እንዴ? ጤነኛ አይደለም። እሺ ዲገለለው እንዴ? አጃክስ አላላችሁ? አለ አጃክስ ምንድነው ደግሞ አጃክስ? ግማሽ አጃክስ ቀጥቅጣችሁ በጨው አድርጋችሁ ማዳራ እንደዛ ይባላል። አረ እንደዚህ ነገር አረ ተው የለም አጃክስ ስለማላውቀው እኮ ነው። እሺ ቆይ ሳሙና አፍ ላይ ማኘክ። አሞሮኛው እንቀጣም ማርያም ፍራይዶች በቀደም አልቀጣችሁኝም እንዴ እናንተ? በቀደምማ እኛ ቀጣጣ ነበር በረኪናስ እንትን ግን አሁን እንደሱ ይቅጣ ቀርቷል። ማርያም እንደዛ ነው። ስማኝ እኔ ያልኳችሁን ቅጣት ትቀጣላችሁ ወይንስ እኔ ልውጣላችሁ? አንቺ ያለሽ ተቀጣጣ ነው። ጌሙን እንጮቶ
ላስታችን እንጫወታለን። ምን ነው ግን ነው ብላ ሁለት ሎሚ አንድ ቃሪያ ተናግሬያለሁ። ይመጣል እኮ ችግር የለውም። ቀጥታ ቀይረው አማራ የእንቱን ቀይረው የሳሙናውን ቀይረው አሞራ በቃ እስከ ጥግ ያለው ቤታችሁ እንዲህ መንኮፋኮ ጌሙ ተጀምሮ እስከሚያልቅ ምን ማለት መምጣት በጣም ሄደሽ እሱን እንቀጣለን። ምን አሁን ምን መራ ወይ ደግሞ ስሙ ልንገራችሁ። አንድ ደግሞ ይሄ ወይ ላስታችን ወይ ኮርተን እንውጣ ጌመር ሰው የማይችለው ብላችሁ ቪዲዮ ወይ ጅል ነህ እንዴ? እንመላለሳለን ጋይስ። ላስት ጌም ነው። እሺ ላስት ጌም ነው ፓፒ። አይኔ ወደ አንተ ነው። የመጨረሻ ጌም ነው ጋይስ። ናውጣ ጋይስ። የመጨረሻ ጌም ነው ጋይስ። ላስት ነው በኢየሱስ ክርስቶስ ጋይስ። ትሪፕሉን ወይ የኔ ጌታ ትሪፕሉን ጋይስ። እንዴ ይቻላል እንዴ? አራራን ፈጣሪ እንዴ ባናት የሚወርድ ቢሰጥ ችግር አለ። ለማንኛውም የዛሬ ቪዲዮአችን ይሄን ነበር። እንደተዝናናችሁበት፣ ትምህርት እንዳገኛችሁበት፣ ቁም ነገር እንደጨበጣችሁበት እርግጠኞች ነን። ቀጣይ በአዲስ ሪአክሽን በአዲስ ቪዲዮ እስክንመለስ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ስጡ፣ ሼር አድርጉት። የተከበራችሁ ተመልካቾቻችን እኛ በጣም ነው የምንወዳችሁ። እናንተን ባናውቅም እኛ እንወዳችኋለን እና ላይክ በማድረግ ኮሜንት በመስጠት የተሻሻለ ስራ እንሰራ ዘንድ አበረታቱ። እሱ በጣም አሪፍ ሀሳብ ነው እንደ ሀሳብ። ከዛ ውጭ ሰብስክራይብ አድርጉ። ይህ አውድማ ቲዩብ ነው። መልካም ጊዜ